ፌዴራል ፖሊስ 60 ስደተኞችን ለሞት የዳረጉ 17 አዘዋዋሪዎችን ያዘ። ተስፋ ይዘው ወደ ውጭ ሀገር የሄዱ 60 ኢትዮጵያውያንን በመንገድ ላይ ሕይወታቸውን ያሳጡ ለብዙ ቤተሰቦች አሳዛኝ እውነት የሆነ አሁን ግን ፌዴራል ፖሊስ ለዚህ ሁሉ ሞት ተጠያቂ የሆኑ 17 ህገወጥ አዘዋዋሪዎችን በቁጥጥር ስር አውሏል። 14 የአፍሪካ ሀገራትን የሚያቋርጥ ግዙፍ የጋዝ ቧንቧ ስምምነት ተፈረመ። 6000 ኪሎ ሜትር ርዝመት ያለው ቧንቧ 14 ሀገራትን አቋርጦ ሊዘረጋ ነው። ይህ ህልም አይደለም። አፍሪካ አሁን ተግባራዊ እያደረገችው ያለ እንጂ 25 ቢሊዮን ዶላር የሚወጣበት ግዙፍ የጋዝ ማስተላለፊያ መስመር ስምምነት 14 የአፍሪካ ሀገራትን በማገናኘት ተፈርሟል። ላለፉት ዓመታት በሺዎች የሚቆጠሩ ኢትዮጵያውያንን የተሻለ ኑሮ ፍለጋ በህገወጥ መንገድ ወደ ውጭ ሀገር በተለይ ወደ መካከለኛው ምስራቅ ለመሰደድ ይሞክራሉ። ብዙዎች ግን በህገወጥ አዘዋዋሪዎች እጅ ወድቀው በበረሃ ውስጥ ተጥለው ወይም ተገቢ ያልሆነ የጉዞ ሁኔታ ውስጥ ገብተው ህይወታቸውን ያጣሉ። ፌዴራል ፖሊስ ላለፉት ወራት ይህንን ውስብስብና ድንበር ተሻጋሪ ወንጀል ለማጣራት ዘመናዊ ቴክኖሎጂዎችን ተጠቅሞ ምርመራ ሲያካሄድ ቆይቷል። ምርመራው ወደ ውጭ ሀገር በተለይ ወደ ዱባይ ተስፋፍቶ ፌዴራል ፖሊስ ከዱባይ ፖሊስ ጋርና ከኢትዮጵያ ኤምባሲ ጋር በቅንጅት በመስራት ተጎጂዎችን አግኝቶ ቀጥታ ቪዲዮ ምስክርነት ተቀብሏል። ፖሊስ በምርመራው ወቅት ህጋዊ ፍቃድን ሽፋን አድርገው ከህገወጥ አዘዋዋሪዎች ጋር በመመሳጠር በዜጎች ላይ ከፍተኛ ኢሰብአዊ ድርጊት የሚፈጽሙ ኤጀንሲዎች መኖራቸውንም አረጋግጧል። በዚህ ምርመራም ወደ ውጭ የመውጣት ህልም ያላቸውን ንጹሐን ዜጎችን ገንዘባቸውን ብቻ ሳይሆን ህይወታቸውንም ለዚህ ወንጀል መስዋዕት ማድረጋቸው ተረጋግጧል። ፌዴራል ፖሊስ ባወጣው መግለጫ 17 ተጠርጣሪዎች 60 ስደተኞችን ለሞት በዳረገ ወንጀል ተጠርጥረው በቁጥጥር ስር መዋላቸውን አስታውቋል። ተጠርጣሪዎቹ በሀገር ውስጥም ሆነ በውጭ ሆነው በተቀናጀ መንገድ ወንጀሉን ሲፈጽሙ የቆዩ ሲሆን ፍርድ ቤት የመያዣ ትዕዛዝ ወጥቶባቸው ከዱባይ ፖሊስ ጋር በተደረገ ትብብር ተይዘው ወደ ኢትዮጵያ ተላልፈዋል። ፖሊስ በተጨማሪ ምርመራው ገና እንዳላበቃ ተጨማሪ ተባባሪዎችን ለመያዝ እንደሚቀጥል አረጋግጧል። ህገወጥ ስደት ምን ያህል አደገኛ እንደሆነና ወጣቶች ወደ ውጭ ከመሄዳቸው በፊት በህጋዊ መንገድ መረጃ ማግኘት ምን ያህል አስፈላጊ እንደሆነ በድጋሚ ያስታውሳል። ለተጎጂ ቤተሰቦች ይህ የፍትህ እርምጃ የልጆቻቸውን ሞት ባያስመልስም ተጠያቂነትን ያመጣል የሚል ተስፋ ሰጥቷቸዋል። ለእነዚህ አዘዋዋሪዎች የሰው ህይወት ከትርፍ ያነሰ ዋጋ ነበረው። ይህ ግን ስንት ቤተሰብ ውስጥ የማይሽር ጠባሳ ትቶ አልፏል። ለአስርተ ዓመታት ያህል ናይጄሪያ ትልቅ የተፈጥሮ ጋዝ ክምችት ቢኖራትም ወደ አውሮፓ ገበያ ቀጥተኛ የማድረስ አቅም አልነበራትም። እሁድ ምሽት ግን በሴራሊዮን ፍሪታውን ከተማ በተካሄደ ስነ ስርዓት ላይ የምዕራብ አፍሪካ ክልላዊ ጥምረት ኃላፊና የሴራሊዮን ፕሬዝዳንት ጁሊየስ ማዳ ይህንን ታሪካዊ ስምምነት አወጁ። ጋዝ ሲመጣላችሁ አትደነቁ ሲሉም ፕሬዝዳንት ቢዮ በቀልድ መልክ ተናግረዋል። ስምምነቱ ከ10 ዓመታት በላይ ድርድር ካካሄዱ ከ10 በላይ ሀገራት ጋር የደረሰ ውጤት መሆኑ በግልጽ ተናግረዋል። አትላንቲክ የአፍሪካ ጋዝ ቧንቧ ተብሎ የሚጠራው ይህ ፕሮጀክት ከናይጄሪያ ተነስቶ በምዕራብ አፍሪካ የአትላንቲክ ውቅያኖስን ዳርቻ አልፎ እስከ ሞሮኮ ደርሶ በስፔን በኩል ወደ አውሮፓ የጋዝ መረብ ጋር ይገናኛል። ግንባታውን በ2020 ዓ.ም እንደሚጀምር ተገልጿል። ይህ ደግሞ ጋዝ ከአፍሪካ ተመርቶ በውጭ ተጣርቶ በ3 እና በ4 እጥፍ ዋጋ ተመልሶ ወደ አፍሪካ ከሚገባበት የቀድሞ አካሄድ የተለየ አዲስ ሞዴል ነው ተብሏል። ተመሳሳይ ግዙፍ ፕሮጀክት ትራንስ ሰሃራ የጋዝ ቧንቧ ደግሞ በሌላ በኩል ናይጄሪያን በኒጀር እና በአልጄሪያ በኩል ከአውሮፓ ጋር ለማገናኘት ግንባታውን ከሰኔ ወር ጀምሮ በአልጄሪያ በኩል ተጀምሯል። አትላንቲክ የአፍሪካ ጋዝ ቧንቧ ከጋና ታኮራዲ እስከ አይቮሪ ኮስት ሳን ፔድሮ ያለውን ነባር የምዕራብ አፍሪካ ጋዝ ቧንቧ በማስፋፋት ይጀምራል። ወደ ሴኔጋልና ወደ ሞሮኮም ይቀጥላል። የተባበሩት አረብ ኤምሬትስ፣ የአውሮፓ ኢንቨስትመንት ባንክ፣ የእስላማዊ ልማት ባንክና
የኦፔክ ፈንድ ለፕሮጀክቱ የገንዘብ ድጋፍ ለማድረግ ተስማምተዋል። አሜሪካም ፍላጎት አሳይታለች። ይህ ፕሮጀክት ትራንስሳሃራ ቧንቧ ካለው ፕሮጀክት ጋር ተፎካካሪ ቢሆንም ሁለቱም ግቦች ተመሳሳይ ናቸው። የአፍሪካን የተፈጥሮ ጋዝ ሀብት ጥቅም ላይ በመዋል አህጉሪቱን ወደ ዓለም አቀፍ የኃይል ገበያ ማገናኘት። የቀድሞ ናይጄሪያ መንግስት አማካሪ የነበሩት ኢንጂነር ቻርልስ ማጆሚ ይህ ስምምነት ጋዝ ከአፍሪካ ወጥቶ በውጭ ተጣርቶ በ3 እና በ4 እጥፍ ዋጋ ተመልሶ ወደ አፍሪካ ከሚገባበት ነባር ሞዴል የተለየ ለውጥ ያመጣል ብለዋል። ደህንነት ግን ትልቅ ስጋት ሆኖ ይቀጥላል። መስመሩ በናይጄሪያ የነዳጅ ዴልታ ክልል ለታጣቂዎች ጥቃት የተጋለጠና በሳህል ክልል ለጂሃዲስቶች የተጋለጠ ስጋት ውስጥ ያልፋል።